I'm waiting 3 hours. ሰላም እንዴት አላችሁ? ሰላም ናችሁ ወይ? ዛሬ አዲስ ቪዲዮ ይዘንላችሁ መጥተናል። ሰላም ናችሁ ወይ? እንዴት ናችሁ? እዚህ ጋር እንደምታዩት ኤክስፐሪመንት እየሰራን ነበር ከልጆቼ ጋር። ምንድነው ኤክስፐሪመንቱ? ብዙ ሰዓት ይቆያልና ምን እንስራ ተባባልን። እዚህ ጋር የሆነ ነገር መስራት አለብን ተባባልንና በጣም ሰለቻቸው። ብዙ ሰዓት ነው የሚቆየው እና ምንድነው የምናደርገው ስንል አንድ ሀሳብ መጣልንና እንጮት ተባባልን። የጠርሙስ የትኛውም የጠርሙስ ወይንም የሃይላንድ ፔፕሲ ወይንም በቃ ሃይላንድ ላይ ያለ የእላዩ ወረቀቱን በሱ ነው የምንጫወተው ማለት ነው። እሱን 4 ማዕዘን 2 ቦታ ቆርጠን 4 ማዕዘን እንዲወጣ ማድረግ ነው። እና እንዴት ነው የምናደርገው? አሁን ለነሱ ለሁሉም ሰጥቻቸዋለሁ። ይሄንን የሰጠዋቸውን ቆርጠው 4 ማዕዘን እንዲሆን ያደርጉልኛል ማለት ነው። ተከታተሉን፣ ትወዱታላችሁ። እንደዚህ ከልጆች ጋር በጣም ጊዜ ለማሳለፍ ብዙ አይነት ቪዲዮዎችን እንሰራለን። ላይክ ሼር በማድረግ ቤተሰብ ሆኖ እንቀጥላለን እኛ። እሺ ቀጥሉ። አሁን የሰጠዋችሁ 2 የተያያዙ እንትኖች ናቸው። ምንድነው ከተለያየ ከለሚኔት የተቆረጠ ነው። ከጠርሙሶች የተቆረጠ ነው። ከጠርሙስ እንትን ያለ ሁለቱን በምን አይነት ነው የተደረገላችሁ? ቆይ ላሳየው። አንዴ ስጠኝ። ይኸውላችሁ አንዱ እንደዚህ የተኛ ነው። አንደኛው ደግሞ ወደ ጎን የሆነ ነው። በቃ ይሄንን 2 ቦታ ቆርጣችሁ 4 ማዕዘን እንዲሆን አድርጉት። ቶሎ በሉ። ሎዚ ሰምተሻል አይደል? 2 ቦታ ቆርጠሽ 4 ማዕዘን እንዲሆን አድርጉት። አዎ 2 ቦታ ቁረጪና 4 ማዕዘን አድርጉት። አዎ ያቡ እየቆረጠ ነው። እሺ እኔ እንጃ። እስቲ እንትን በይ እስቲ። የማን እየጨረሰ ነው? እስቲ ሚኪያስ እንዴት እያደረገ ነው? እሺ እስቲ ያቡ እስቲ ያንተ ወጣለ? እሺ ሚኪያስስ? እስቲ ሚኪያስ 2 ቦታ ቀነጠሰው። እስቲ ሎዚ ለየችው። እንደውም ለይታው ነው እንትን ያለችው። እስቲ እንዴት እንደቆረጥክ ትነግረናለህ? እሺ የሎዛን ውሰድና አሳየን። የሎዛን ውሰድ። ሎዚ አንዴ ስጪው። እሺ እንደሱ ካደረኩ በኋላ አንደኛውንም ደግሞ በሌላኛው ሳይድ ቆይ ሊያሳይሽ ነው። እያሳየህን እዚህ ጋር እያሳየህ እንደዚህ ነው የምታደርገው። አዎ እሱን እንደሱ ካደረጋችሁ በኋላ እስቲ ቆርጣ ደግሞ አሳየን።
ከዛ እንደዚህ ይሰጠናል ማለት ነው። ይሄንን ይሰጠናል ማለት ነው። እጅን እንዳይቆርጥ ከዛ እንደሱ ከሰጠን በኋላ አስቀምጠው። የስ አስቀምጠው። ከዛ የቱን ፓርት ነው አሁን ደግሞ የምቆርጠው? የታችኛው። ሲያውን ክፈታው። ስንቴ ቆረጥን? ሁለቴ ቆረጥን። ከዛ አራት ማዕዘን ይሰጣናል። ያ Don't forget to leave